ጌታም እንደዚህ አለ። አንድ አይሁዳዊ ከኢየሩሳሌም ወደ ኢያሪኮ ይጓዝ ነበር። መንገድ ላይ ወንበዴዎች ያገኙትና ዘረፉት፣ እንዲሁም ደበደቡት። ከዚያም በሕይወትና በሞት መካከል ጥለውት ሄዱ። አንድ አይሁዳዊ ካህን በኋላም ደግሞ ሌላ አይሁዳዊ የሃይማኖት መሪ ሰውየው በወደቀበት ቦታ አለፉ። እነዚህ ሰዎች ከዚህ ሰውዬ ጋር ተመሳሳይ ዘር ቢኖራቸውም አንዳቸውም እርሱን ለመርዳት አልቆሙም። በመጨረሻም ከሌላ ሀገር የሆነ አንድ ሰው በዚያ መንገድ አለፈ። ይህም ሰው ሳምራዊ ነበር። የወደቀውን ሰው ሲያየው አዘነለትና ቁስሉንም ያክምለት ጀመር። ከዚያም ወደ እንግዶች ማረፊያ ወሰደው። ሌሊቱንም ሲያስታምመው አደረ። በማግስቱም ለማረፊያ ቤቱ ባለቤት ገንዘብ ሰጠውና ሰውየውን እንዲያስታምምለት ጠየቀው። ተጨማሪ ወጪም ካለ ሲመለስ እንደሚከፍለው ነግሮት ሄደ። ይህን ቃል የምናገኘው በሉቃስ ወንጌል ምዕራፍ 10 ከቁጥር 30 እስከ 35 ባለው ክፍል ላይ ነው። እንዴት ናችሁ? ሰላም ናችሁ ወይ? ይህ ሳምራዊ ቲዩብ ነው። በሳምራዊ ቲዩብ ልክ እንደ ደጉ ሳምራዊ ብዙዎች ከሩቅ ሀገር ከሩቅ መንደር እየኖሩ የተለያየ መንፈሳዊ ቁስልና መንፈሳዊ ድካም ያለባቸው ብዙ እህትና ወንድሞች አሉ፣ እኛን ራሳችንንም ጨምሮ። ስለዚህ እነዚህን እህትና ወንድሞች ቁስላቸውን በመንፈሳዊ ቃልና በመንፈሳዊ ምክር እየጠገንን እርስ በርሳችን የአንዳችንን ጉድለት አንዳችን እየሞላን የምንመካከርበት ይሆን ዘንድ ነው ሳምራዊ ቲዩብን ያዘጋጀ ነው። ስለዚህ ሁላችሁም ይህን ሳምራዊ ቲዩብ ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁን ደግሞ በኮሜንት ሼር በማድረግ ደግሞ እንድታበረታቱን አሳስባለሁኝ። እኔ ህይወት ተሾመ እባላለሁ። መንፈሳዊ የተዋህዶ እህታችሁ ነኝ። በዚህ ቻናል እንግዲህ እግዚአብሔር ቢፈቅድና ቢረዳን እንድንማከርበትና እንድንወያይበት ያሰብኩትን ነገር ላጋራችሁ። ይሄ ቻናል ከዚህ በኋላ ልክ እንደ ደጉ ሳምራዊ ቁስሉን እንዳከመው እግዚአብሔር አምላካችን በራሱ ቃል በወንጌሉ ቃል እየተነሳን እንድንመካከር፣ ማስተማር አይደለም መመካከር፣ እህታዊ ምክሬን እለግሳችኋለሁ። እናንተም ደግሞ የኔን ጉድለት ድክመት የሚጠግኑ ብዙ ሀሳቦችን እንደምታጋሩኝ ተስፋ አደርጋለሁ። ስለዚህ በዚህ ቻናል የተለያዩ ሀሳቦችን መንፈሳዊ ሀሳቦችን የምንጋራበት ይሆናል። በተለይም ደግሞ ሁላችንም በመንፈሳዊ ህይወታችን አብዛኛዎቻችን በሚባል ደረጃ ሙሉዎች አይደለንም። መንፈሳዊ ለመሆን ስናስብ በመንፈሳዊ ህይወታችን መጠንከር ስናስብ ብዙ ተግዳሮቶችን እናልፋለን። ብዙ የሰይጣን ውጊያዎች አሉን። ብዙ ድካሞችን እናሳልፋለን። ከተለያዩ ሀገራት ያላችሁ እህትና ወንድሞች እናንተም የእናንተን ህመም ስትነግሩኝ፣ እኔም ደግሞ እግዚአብሔር በረዳኝ መጠን አባቶቼን መምህሮቼን እያማከርኩኝ ይሆናል የምለውን ሀሳቤን አማክራችኋለሁ። በተጨማሪም ደግሞ በዋናነት እናንተ ኮመንት ላይ ለአንዳችሁ ህመም አንዳችሁ መድኃኒት ትሆናላችሁ ማለት ነው። እኔ ጉድለቴን ስናገር ወይም ደግሞ አንድ እህት ወይም አንድ ወንድም ይሄ እያስቸገረኝ ነው፣ መንፈሳዊ ህይወቴን ለማጠንከር አልቻልኩም ብሎ በነገረን ጊዜ ሁላችሁም ደግሞ ኮመንት ላይ የራሳችሁን ምክር ትለግሳላችሁ። ስለዚህ እየተደጋገፍን እግዚአብሔር ቢረዳን ብንኖር በመንፈሳዊ ህይወታችን የጠነከርን የበረታን የተዋህዶ ልጆች እንድንሆን መመካከራችን ሸጋ ነው። ስለዚህ አትጥፉብኝ። ይህን ቻናል ሰብስክራይብ አድርጉ፣ አበረታቱኝ። ከታች በማስቀምጥላችሁ ስልክ ቁጥር በቴሌግራም መስመሬ ላይ ሀሳባችሁን ቅድም እንዳልኳችሁ ያደከማችሁን ነገር እኔ በዚህ መልኩ በጣም እየተፈተንኩ ነው ምን ላድርግ የምትሉትን ሀሳቦች ላኩልን። እኔም ደግሞ ታላላቅ ወንድሞችን መምህሮችን አማክራለሁ፣ አባቶችን አማክራለሁ። በራሴ ደግሞ የምችለውን ነገር የእህትነቴን ምክር ለእናንተ እለግሳለሁ ማለት ነው። እናንተም ለእኔ ትለግሳላችሁ። አንድ ቀን ደግሞ የምነግራችሁ የኔ ጉዳይ ይኖረኛል። ሳምራዊ ቲዩብን ሰብስክራይብ እያደረጋችሁ አበረታቱ። እንገናኛለን። የመጀመሪያው ሀሳብ የመጀመሪያው ሰው ማን እንደሚሆን እግዚአብሔር ነው የሚያውቀው። ስለዚህ አትጥፉ። እታች ባለው ስልክ ቁጥር ያደከማችሁን
እንዳትበረቱ የያዛችሁን ነገር አሊያም ደግሞ በበጎ ጎኑ እግዚአብሔር ያደረገላችሁ ትልቅ ምስክርነትም ካለ ላኩልኝ፣ ጻፉልኝ። እኔም ደግሞ የእናንተን መልሼ ለእናንተ አቀርባለሁ። የአንዳችሁ መነሳት ለአንዳችሁ መድኃኒት ይሆናልና አንዳችን ለአንዳችን ሳምራዊ ስለሆንን እግዚአብሔር በረዳን መጠን እየተደጋገፍን አብረን እንዘልቃለን። ሰላም እግዚአብሔር ከእናንተ ጋር ይሁን። የእናታችን የቅድስት ድንግል ማርያም በረከት፣ የመላእክት፣ የጻድቃን፣ የሰማዕታት ረዳትነት፣ ተራዳይነት፣ ሰላማቸው ከእናንተ ጋር ይሁን። ሰላም ቆዩልኝ።